ትላንትና ያደረገችው ነገር ሄርሜላ ጉዷ ፈላ ጋንግስተራ እንዴ ግን እሱን ለማስተማርና እሱን ፉዬ በጣም እያደራጀችባት ነው በሄርሜላ። ስለዚህ ሄርሜላ ትደብደብ ትቀጥቀጥ የሚል አንድ ግሩፕ መጥቷል። በጣም የሚገርም ነው የሄርሜላ ጉዳይ እንግዲህ በዚህ ልክ ደርሶ እስኪ ይሄን ተመልከቱና አስተያየት ኮሜንት። እሷ ናት ጋጠ ወጥና ዘላል መታ የሰው ትዳር ያን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር እያደረጋችሁ ተመልከቱ። እስኪ እንግዲህ አዲሱን ግሩፕ አዳምጪ፣ በደንብ አዳምጪ። ዛሬ ለነዩም ለኦዲየንስም ለሁሉም ነው የምናገረው። ልጅ እንዳለሽ አውቃለሁ፣ ያውቃ እነግራቸዋለሁ፣ ለኦዲየንስም እናገራለሁ። ልጅ አለሽ ስል ግን ማለት ነው በባዶ ሜዳ ሳይሆን ከነ ማስረጃው ከነ ልጅሽ ከነ ምናምንሽ አመጣልሻለሁ። ትዳሩ እንደዚህ የሆነ እያየ ለሄርሜላ ትዳሩን እየበጠበጠች ይሄን አክል ትሪት ሊያረጋት የሚቻልበት ምክንያት የእናንተን ደግሞ ግምት ምንድነው? ሄርሜላ መቀጥቀጥ አለባት የሚሉ ሐሳብ አስተያየት ካለ እንወያይበት። ሄርሜላ ጉዷ ፈልቷል። ይሄን ነው ክፍተት እየፈጠርሽ ያለሽው ሩታ አንቺ ነሽ ብያን ነበረ። እግዚአብሔር ይመስገን አሁን ላይ ግን በፊት እልህ የሚይዛት የሆነ በቃ የሚያናድዳት ነገሮችም እርግፍ አድርጎ በመተው ባሏን እጇ ላይ ለማስገባት እያደረገች ያለችበት ጥረት ሳላደንቃት ማለፍ አልፈልግም። በጣም ደስ የሚል ነገር ነው እያደረገች ያለችው ሩታ። በጣም የኮራውበትን ነገር ነው እያደረገች ያለችው ሩታ። በጣም ደስ ብሎኛል። አንዳንዴ ሄርሜላ የምትናገራቸው ነገሮች አሉ በጣም የሚደብሩና የሚያስጠሉ ነገሮች። እኔ ቆይ እናንተ እጃችሁ በሱ ጨብጧል ምንድነው? እኔ ችግራችሁ አልገባኝም። እሷም 9 ወር ተረግዛኝ ተወለደችው፣ እናንተም እንደዛው እንዴ። ወንድ ልጅ ነው ሴት አንመታ ምናምን እንዳትለኝ እዩ። እንደዚህ አይነት ሴት ትመታለች። ቤተሰብ ቀጥቶ ካላሳደጋት እኛ እንቀጣታለን። አይደለም እፉዬ፣ እንደዛ አይደለም እኮ እኛ እኮ አሁን ልጅቷን እናገር ወይም ሄርሜላን የሆነ ነገር ማድረግ ለኛ በጣም እኮ ቀላል ነው። ሴት ልጅ ነች። በጣም ማስቀየምም ከምንም በላይ ገደል ውስጥ ልንከታት እንችላለን። ግን ሴት ልጅ ናት አትበል። ሴት ልጅ እንደዚህ አታረግም። እንደዚህ አይነት ሴት ልጅነት አለ እንዴ? ሴት ልጅም እኮ ትቀጣለች፣ ትመታለች። እንደዚህ በጣም ጋጠወጥ ስትሆን ታስተካክላታለህ። ማንም አይናገረኝም ማንም ምንም አያመጣም ብላ ነው እንደዚህ እየሆነች ያለች። ሲጀምር ምንም እንደማታረጓት በጣም እርግጠኛ ስለሆነች ነው። አንቺ እኮ በጣም ስሜታዊ ስለሆንሽ ነው። ሴት ልጅ ላይ ሰንዝረሽ ሴት ልጅን የሆነ ነገር አድርገሽ መግባቱ ነው። እሷ ልጅቷ አይምሮ የሚያስተምራት ከሆነ ድንዝ ያለ አይምሮ ካላት ልጅቷ ምንም ማድረግ አንችልም። ገብቶሻል? መታስተፍ ነው። እንዴት ነው ምንም ማድረግ የማትችለው? ተዋት እሺ። ለኔ አገናኙኝ። እኔ እንዴት እንደማረጋት አሳያታለሁ እኮ ነግሬሻለሁ። ቅድምም በስልክ ስታወሪኝ ያለውን ነገር እኮ ለማውራት ሞክሬያለሁ። እኔ አላገናኝሽም አላልኩሽም። እፉ አገናኝሽ አንተ ያለችበትን ቦታ እንኳን እያወቃችሁ ታውት እናንተ ምንም አታድርጉ። ደውላችሁ አንድ ስልክ ነው እንዲህ ቦታ ናት አትሉኝ? ስበብ ውስጥ አሁን አገናኝተን ስበብ ውስጥ ስበብ ውስጥ እሷ የማንንም ወተት እየቀጠረች እየከፈለች ልጆቹን ስታስደበድብስ የሆነ ነገር ቢሆኑስ እነሱ ሚቀጣት ስላጣች አይደል? እሷ እኮ 30 20 የሆነ ጥቃቅን ሳንቲም እየሰጠቻቸው እኮ ልጆችን ከጀርባዋ እንዳይነቃ እንትን እንዲሉ በቃ እንዲጠብቋት እያደረገች ነው ያለችው። እኮ ችግር የለውም እኛ ክፍያ አልፈለግንም። ቅጣት ነው ትቀጣለች። መጠፍጠፍ አይደል እንዴ? አሁን ተረጋጊ። እኛ በጣም ብዙ ሌላ እያስጨነቁን ያሉ ነገሮች አሉ። እዩ አንተ እንዳሰብከውና ቅድም እንደነገርከኝ ከሆነ ይኸውልህ እዩ ከዚህ በኋላ አሁን ደህና አሪፍ ነገር ሊመጣ ነው ብለን ስናስብ የሰማሁትና ያሰቡት ያሉት ነገር አለ እና ቢያንስ ያንን ነገር እንዲያቆሙ አንተ ትቀርባቸዋለህ። በዚህ ሰዓት ትሻላለህ ከኔ ጋር ምንም በስሜታዊ ነው እያወራን ያለነው። ያንን ነገር ቶሎ አስተካክል። እንደገና ድጋሚ ልጅቷን ስሜታዊ አድርገው ለማራቅ እየጣሩበት ያሉበት መንገድ አለ። ያ ነገር ከሆነ እዩ ድጋሚ ይሄ ነገር ይስተካከላል ብዬ በስንት ልመናና በስንት ስንት ሰዓት አውርተን ሩታን ይሄንን ነገር እንድትተው ይሄ ክሱን ነገር ትታ ከአብርሃም ጎን ሆና እነሱ ማሸሽ እንደምትችል ያወራንበት መንገዶች አሉ። ግን አሁንም እልህ አስይዘው እሷን ሌላ ነገር ውስጥ ከተው ሌላ ነገር ለማስደር እያሰቡ ነው። አብርሃም እኮ ትልቅ ችግር አለበት እያየኸው አይደለም? በቃ ያብርሃም በሩታ ብቻ ልፈርድ አልችልም እዚህ ጋር። እኔ ባለፈውም ነግሬያቸዋለሁ፣ ስልክም ላይ ደውለው ስታወሩኝ ነግሬያቸዋለሁ። እሷ ሩታ እሱን ወደ ራሷ ለማቅረብ በቃ ከዚህ ሁሉ ጭቅጭቅ ከዚህ ሁሉ እንትን ሁካታ በኋላ እሺ በቃ ወደ ራሴ ልመልሰው ብላ እየጣረች ነው ያለችው። እሷ ዝም ብላ